ዛሬ ዳጣና አቶ ደረጀ በደስታ ተላቀሱ። ቤቱ በደስታ ሞላ። ዳጣና አቶ ደረጀ ምክንያቱን ቢያውቁትም ሌሎቹ ያለ ምክንያት የሰው ደስታ የሚያስደስተው መልካም ሰው ነው በሚለው ሁሎችም በደስታ ቀለጡት። ወይዘሮ ማርታ ጉዷን አላየችም እና ቤቱን በእልልታ ቀወጠችው። ምንድን ነው እየተፈጠረው? መጠጣን እየመጣን እንጠጣ እየጠጣን ዘና እንበል ይባባሉና እንግዲህ መጠጣቸውን እየጠጡ እየጨፈሩ ቤቱን ቅውጥ አደረጉት። መጀመሪያ አካባቢ አቶ ደረጀና ዳጣ በጣም ፈርተው ነበረ። ይሄ ነገር እውነት ባይሆንስ የሚል ጥርጣሬ ገብቷቸው ነበረ። ነገር ግን ወረቀቱን ካየ በኋላ አቶ ደረጀ መኪና ውስጥ ስለነበሩ አንገቱን አቀረቀረ። ዳጣም ተስፋ ቆረጠችና አይዞህ እኔ ልጅ ባልሆንም እኮ ውሃን የመሰለች ልጅ አለች፣ አብዬን የመሰለች ልጅ አለች። እኔም ደግሞ ችግር የለብኝም ለምሳሌ ስላሉኝ ወደ እነሱ ሄዳለሁ እያለች መናገር ትጀምራለች። አቶ ደረጀም ዝም ብሎ እየሰማት ነው። እባክህ አባዬ ቀና በል፣ ወንድ ልጅ አንገቱን ሲያቀረቅር አይመቸኝም፣ ደስ አይለኝም፣ ቀና በል ስትለው አቶ ደረጀ እያቀረቀረው ወደታች የደስታ እንባ እያነባ ስለነበረ ምንም አልመሰለውም። ቀና አለና ዳጣዬ የአብራኬ ከፋይ ልጄ ሲላት ዳጣ ምን አልከኝ አባዬ? ወይኔ ልጅ ነኝ ማለት ነው ብላ ተጠመጠመችበት። በጣም ጮኸች በደስታ። ሁለታቸውም ተያይዘዋል፣ ተለቃቀሱ። ዳጣ መኪናውም አልበቃትምና መኪናውን ከፍታ ውጭ ትወጣና እየጮኸች መቦረቅ ትጀምራለች። በጣም ደስ አላት። አዋጅ! እናት አባትና ልጅ ነን ማለት ነው የቀራት እንጂ መኪናውን ከፍታ ከወጣች በኋላ እየዘለለች ነበረ። አቶ ደረጀም የዳጣን ሁኔታ በመስኮቱ እየተመለከተ ቆየና እሱም አላስቻለውም። መኪናውን ከፍቶ ወርዶ እሱም ደስታውን መግለጥ ይጀምራል። ልክ እንደ ፍቅረኛ ማቾቹ ተቃቅፈው ዳጣን አቅፎ ሲያሽከረክራት ነበረ። እና ይህንን ደስታችንማ አቤታችን ገብተን ማሳለፍ አለብን ይሉና ቀጥታ ወደ ቤት ነበር የሄዱት። ወደ ቤት ሲሄዱ ሁላቸውም ሶፋ ላይ ቁጭ ብለው ነበር እና አቶ ደረጀ ፈገግ እያለ ነበር የገባው። ወይዘሮ ማርታም እንዴ ደረጀ ዛሬ ምን ተገኝቶ ነው? ጥርስ በጥርስ ሆነሃል እኮ ትለዋለች። ማርታዬ ዛሬ በጣም ደስ ብሎኛል፣ እስኪ ቤቱን ፏፏ ሞቅ ሞቅ አድርጉት እስኪ ይላቸዋል። ምንድን ነው ደስታው ለምን አይነገረንም ለኛ እያሉ ሁሎችም ለመስማት ጓጉተው ነበረ። ተከትላ ዳጣም ገብታ ነበረ። እሺ አሁን አብራህ የመጣችው ዳጣ ናት። ዳጣዬ ምንድን ነው ደስታው ስትላት፣ አዎ ዛሬ ደረጀ ደስ ስላለው እኔም በጣም ደስ ብሎኛል ትላለች። እሺ መጠጥ አምጡ ይላል አቶ ደረጀ። ማርታም ደግሞ ኧረ አይሆንም፣ መጠጥም አይሆንም፣ አይ የዛሬም ብቻ እኮ ነው ይላታል። ብቻ እንግዲህ ቤቱን ፏፏ አድርገው ሁላቸውም በደስታ ወረቁ። ወይዘሮ ማርታ ጉዷን ያላወቀችው ምስኪን ሴት እልልታዋን ታቀልጣለች። የባለ ደስታ ደስታዬ ነው በማለት ደስታዋን ማቅለጥ ጀመረች። ምንም የምታውቀው ነገር የለም። ነገር ግን ይህ ደስታ የባሏ ደስታ ለእሷ ያስከፋታል። ምክንያቱ ደግሞ በእሷ ላይ ሄዶ ስለሆነ የወለዳት ይህንን ነገር ስትሰማ ቀውጢ መፈጠሩ ግድ ነው። እናም ይሄ ነገር እስከሚረጋገጥ ድረስ ዳጣ አባዬ ብላ እነሱ ፊት መጥራት የለባትም እና ደረጀ እያለች ነበረ የጠራቸው። በነገራችን ላይ መጀመሪያ ወረቀቱን ለማምጣት ከመሄዳቸው በፊት ቁጭ ብለው ቤት እየተመካከሩ ነበረ መኝታ ክፍል። እናም አብዬ ተደብቃ እየሰማቻቸው ነበረ። ኧረ እስኪ አሁን ይሻላል አሁን እንየው እየተባባሉ ባሉበት ሰዓት ታይ ዳጣያውንማ ማየት የለብንም፣ ምናልባት እኛ ያሰብነው ነገር ካልሆነ ሁለታችንም ስንላቀስ ደግሞ ሰው ይመጣና ምን ተፈጥሮ ነው ብለው ያፋጠጡናል እያለ እያወሩ ባለበት ሰዓት አብዬ እንግዲህ ሰምታቸው ነበረ። ዳጣ ክፍል ከድንገት ስትወጣ አብዬ እዛ ተገትራለች።
እንዲያው ድንግጥ ትልና ተመልሳ ወደ ሳሎን ትላለች። ዳጣም ተከትላት ወደ ሳሎን ምን እያዳማጥሽ ነው ትላታለች። ሁሉንም ሰምቻለሁ ያወራችሁትን ትልና አባቷ ጋር ታዲና ብዬ አሁን መኪና ውስጥ ስትሉ ሰምቻለሁኝ። እኔን የዛኝ የት ይዘህ ልከር ነው ትለዋለች አባቷን። አቶ ደረጀም እሺ በቃ መኪና ውስጥ ነው መሄድ የፈለግሽው? አዎ ነይ እንሂድ ብሎ ይዟት ይሄዳል። ለዳጣም በቃ ተረጋጊ መጣሁ፣ ምክንያቱም እስኪ አንዳንዴ እንኳን የምትለውን ልስማት፣ ምን ፈልጋ ነው ምን አስባ ነው ብሎ እንግዲህ አብይ መኪና ውስጥ ይዟት ይሄዳል። መኪና ውስጥ ይዟት ከሄደ በኋላ ምንድን የተፈጠረው ይላታል። የት ይዤሽ ልሄድ ስላት ዳጣን ይዛት የምትሄድበት ቦታ ነው። አቤት አንቺ ልጅ ምንድን ነው እንደዚህ መቅናት? ኧረ ተይ ቀናተኛ አትሁኚ ብሎ ይቀልድባታል። ቀናተኛ ሁኚ አይደለም ለእሷ ብቻ ነው እንዴ? ምን ስለሆነች ነው እሷ ከኛ የምታስበልጣት? ትለዋለች። አረ ምንም አላስበለጥኳትም። ለምንድን ነው የምትቀኘው እንጂ ምንም እና ስኔን መታኸኛል፣ እኔን ለእሷ ጊዜ እየመታኸኝ ነው ትለዋለች። በጥፋትሽ ነው የመታሁሽ፣ ምክንያቱም ደግሞ አንድ ጊዜ ውጭ መንገድ ላይ ስትመቻት አየሁሽ፣ ወርቅ ሰርቀሽ በእሷም ማሀኘሽ፣ ብዙ ነገር ስታደርጊያት ነው፣ በዛ ነው የመታሁሽ። አሁን ግን የሆነ ጥፋት ብታጠፊ በምች እንኳን በመምታት ብቻ አላልፍሽም፣ ሌላ ነገር ነው የማደርገው ብሎ አስፈራርቶ ወደ ቤት እንድትመለስ አድርጓታል። አብዬ አሁንም አርፋ አትቀመጥምና አንድ እንግዲህ የአብዬን አፈቀርኩ ብሎ የሚከታተል ጉቶ ታገኛለች። እሱን ታዲያ እኔ አብሬህ እንዲሆንና የፈለግበት ጊዜ እንድትሄድ ከፈለግ አንድ ትእዛዝ ሰጥሃለሁ፣ ሰላም ትባላለች። እናም ያረገዘችው ከማን እንዲሆን አልታወቀም። ስለዚህ እሷን አውራት። ስታወራት ታዲያ እንትን ትላለች፣ ያኔ የውሸት ባለ ሆነኝ ስለምትልህ ያን ጊዜ አንተ ምሽ ብለህ ትቀበላለህ። ከዛም በኋላ ሰው በተሰበሰበበት ታዋርዳታለህ። እንዴ ምን ብዬ ነው የማዋርዳት? ማለት ውሸቷን ነው እኔ አላስረገዝኳትም ብለህ ታዋርዳታለህ። ከዛም እሷ አባዬና ማየ ከቤት ያባርሯታል። ያኔ ታዲያ እኔ እናንተ የፈለግንበት እንሄዳለን ትለዋለች። እሷ ግን የምትወዱ የምታፈቅረው ናታንን ነው። እንግዲህ እልክም ይዟት ቢሆንም ማለት ነው። በእርግጥ ከዛ ቀደም ብላ አቶ ደረጀም ነግረዋለች። ሰላምዬ ከየት ነው ያረገዘችው ብላ እንግዲህ ጠይቀዋለች። አንቺ ስለ ሰላም ምን አገባሽ? ምን አስጨነቀሽ ብሎ ይመልስላታል። ለምንድን ነው በማያገባሽ ነገር የምትገቢው? ኧረ እባክሽ ተይ፣ ደግሞ ታላመንከኝ እኮ አባዬ ተጻጻፈችውን ላሳየ ትለዋል። እንዴ ቆይ እሷ እንደተጻጻፈች በምን አወቅሽ ስላት ስልኳን ጠልፌ ነዋ። እንዴት? በቃ ጠለፍኩት፣ አሁኑን ውጪ ሲላት እንግዲህ ከመኪናው ሳይሆን ከጠለፍሽበት ስልክ ነው ብሎ ስልኩን ተቀብሎ አጥፍቶታል ማለት ነው፣ የሰላምዬን ስልክ። አብዬ እንግዲህ የዋና ተዋናይ አብዬ ናት። በነገራችን ላይ የተንኮል አርበኛ ማለት ነው፣ ተንኮል ላይ አንደኛ ናት። አሁን እንግዲህ ምርመራውን እርግጠኛ ነኝ የሰላምዬን ልጅ እና ደግሞ አቶ ደረጀን ማስመርመሩ አይቀርም። ባለፈው የዳጣንም ማስመርምራ ነበር፣ ያው ሳይሳካላት ቀረ። የዳጣ መስሏት የሰላምን ጸጉር ይዛ ሄዳ ስላስመረመረች እንጂ የዳጣ ጸጉር ሆኖ ኑሮ አልቆላቸው ነበር። አሁንም ደግሞ አርፋ አትቀመጥም። ሰላም ከማን እንዳረገዘ ሳታቅ በፍጹም አርፋ አትቀመጥም። እንግዲህ ዳጣና ደረጃውን በደስታ እየወረቁ ይገኛሉ። ደስታቸውን እያከበሩ ያገኛሉ። እንግዲህ እኔ አሁን የፈራሁት ደግሞ ደረጀ መጠጥ ጠጥቶ እውነቱን እንዲያፈርጠው ልጅ ሁና ተገኘች እኮ ዳጣ ብሎ እንዲያው ሁሉም ፊት አፍርጦት ጉድ እንዳትሆን ወይዘሮ ማርታ እንዴ አንተ ከሌላ ወልዴ ብትመጣ እፈታሃለሁ ብላለች እኮ አስጠንቀቀዋለች። በዛ ላይ ሁለት ልጅ እንዲሆኑ ስታቅ ምን አይነት ነገር ታደርጋለች? ዳጣ ብቻ ሳትሆን የሰላም ያረገዘችው የእሱ ልጅ መሆኑን ስታቅ መንጉር ነው። ብቻ እንግዲህ ወይዘሮ ማርታ ደስ የምትል ትዳሯን የምታከብር እንደው ድንቡሽቡሽ ያለች ናት። ደስ ነው የምትለው ማለት ነው። በፊት ዳጣንም ታመናጭቃት ነበረ፣ ከቤት እንድትወጣ ትፈልግ ነበር። አሁን ግን ለዳጣ ጥሩ ሰው ሆናለች ማለት ነው። ያው ናታንም ብቻ ከናታን ጋር እንዳይገናኙ ትፈልጋለች እንጂ ሌላ ነገር ክፋት የለባትም ወይዘሮ ማርታ ማለት ነው።
እና ለማንኛቸውም እንዲያው ቀጣይ ክፍል በጉጉት እንጠብቃለን። ናታንና ዳጣ አንድ ላይ ቢሆኑልን ደስ ይለናል። እንግዲህ ዳጣዬ እርግጠኛ ነኝ አሁን ለናታን ልቧን ትከፍታለች ብዬ አስባለሁ። ምክንያቱ ደግሞ አንዱ ጥያቄ ተመልሶላታል። አባቷን አግኝታለች፣ እናቷም ደግሞ በህይወት እንዳለች ነግሯታል ባለፈው ክፍል። ስለዚህ አሁን ወደ ራሷ ትመለሳለች ብዬ አስባለሁ ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ።